ሰላም እንዴት ናችሁ? የምንጀምረው ዛሬ ሪሌሽን ኤንድ ፋንክሽን ቴክስት መጽሐፉ የ11ኛ ክፍል የሆነውን ሪሌሽን እና ፋንክሽን ዩኒት 1 ወይም ደግሞ ቻፕተር 1 ጀምረን እናየዋለን። ቀለል ያለ ነው። ምንም የሚከብድ ነገር እዚህ ጋር አለው ብለን ምንም ነገር የምናወራው ነገር የለም። በቀላሉ ሪሌሽን ፋንክሽን በቀላሉ እዚህ ጋር ምን ማለት ነው ብለን ብናየው ሪሌሽን ምን ማለት ነው? ሪሌሽን ምን ማለት ነው ብንል ፋንክሽንስ ምን ማለት ነው? ሁለት ልዩነታቸውስ ምንድነው? ብለን እዚህ ጋር ባጭሩ ብናየው ሪሌሽን ምንድነው? ሪሌሽንም ነው ማንኛውም ኤና ቢ የተያዘ ነገር ወይም ደግሞ እኔና ከሆነ ሰብ ወይም ደግሞ ከሆነ ሰው ጋር ሪሌሽን ወይም ደግሞ ግንኙነት ቢኖረን ወይም ደግሞ አብረን ብንቆም ለምሳሌ አንተ ቪዲዮ የምታዳምጠው አንተ ሰውና ወይም አንቺ ከጓደኛሽ ያለሽ ሪሌሽን ወይም ከአባትሽ ጋር ወይም ከእናትሽ ጋር ያለሽ አብሮ መቆም ወይም ደግሞ አብሮ መኖር የሚለው ሪሌሽን ነው። ማንኛውም ኤኒ ሪሌትድ የሆነውን ነገር ነው ሪሌሽን እንለዋለን ማለት ነው። ወደ ፋንክሽን ስንመጣ ፋንክሽን ስንል ስፔሻል የሆኑ ነገሮች ነው። ለምን ዶሜኑ መደጋገም የለበትም። ለምሳሌ አንተና ጓደኛህ አብራችሁ ብትቆሙ ወይም ደግሞ አብራችሁ ብትሆኑ ዳግም ወይም ደግሞ ዶሜን ወይም ደግሞ ወንድምህ ኤ ቢሆን አንተ ደግሞ ቢ ብትሆን መደገም የለበትም። ለምሳሌ አንድ እና ሁለት ብንል 3 እና 4 ብንል ለምሳሌ የመጀመሪያ ዶሜን 1 ብለን ነበር። ስለዚህ ፋንክሽን ለመሆን ሁለት ነገሮችን ዶሜኑ መደጋገም የለበትም ባጭሩ ማለት ነው። ቁጥር ሆኖ ሁለቴ አንድ ዶሜን ለምሳሌ በጽሁፍ ባሳያችሁ እዚህ ጋር 1 እና 2 እዚህ ጋር ቢኖር 3 እና 4 እዚህ ጋር ቢኖር ስለዚህ አሁን ለምሳሌ 1 ብዬ ኮማ 5 ብል እዚህ ጋር ስለዚህ ይሄ ፋንክሽን ነው። ለምን ዶሜን ተደጋገመ? ይኸው እዚህም ጋር 1 አልኩ እዚህም ጋር 1 አልኩ ማለት ነው። ስለዚህ አጭሩ ዲፊኒሽናቸው ባጭሩ እንድትይዙ የሚለውን እዚህ ጋር አሳይቻችኋለሁ። በሰፊው ደግሞ እናየዋለን። አሁን ኢንትሮዳክሽን አለ እዚህ ጋር ኢን ዩር ዴይሊ ላይፍ ይላል። ስለዚህ ይሄ ለኢንተራንስ እንዳያስቸግራችሁ ማንበብም በሰፊው ዲቴል ማንበብ ስለሚገባችሁ እዚህ ጋር ኢንትሮዳክሽኑ ላይ ልይላችሁ። ኢን ዩር ዴይሊ ላይፍ በአንተ በየቀኑ ህይወት ዩ ካም አክሮስ መኒ ፓተርን ዛት ካራክተራይዝ ሪሌሽንሺፕ ቢትዊን ኢንዲቪጁዋል ሰች አስ ብራዘር ኤንድ ሲስተር ያው ፋዘር ኤንድ ዳውተር ኦር ሶን ቅድም ያልኩህ ማለት ነው። ቲቸር ኤንድ ስቱደንትስ ኢቲሲ። ስለዚህ አንተ በምትኖርበት ቦታ ከተለያየ ከቤተሰብ ከሆነ ከጓደኛ የሆነ ሪሌሽን ወይም ደግሞ ግንኙነት ይኖራል። አብሮ መኖር ወይም ደግሞ አብሮ ነገር መስራትም ሊሆን ይችላል። ስለዚህ ሪሌሽን የምንለው ይሄ ነው ለማስያዝ ነው ኢንትሮዳክሽን የሚጠቅሰው ማለት ነው። ኢን ማቴማቲክስ በማቴማቲክስ ደግሞ ኦልሶ ስንል ዩ ካም አክሮስ መኒ ሪሌሽንስ ብዙ አይነት ሪሌሽኖች አሉ ይላል። ሰች አስ ላይን በላይን ኢዝ ፐርፐንዲኩላር ቱ ላይን ኤም። ስለዚህ በላይን ለምን ሁለቱም የሆነ ሪሌሽን ስለሚኖራቸው በስሎፑ ጋር ሪሌሽን ስለሚኖራቸው ስለዚህ እዚህ ጋር ይላል ማለት ነው። ነምበር ኤ ኢዝ ሌስ ዛን ነምበር ቢ። ስለዚህ ያንሳል ከቢ ብለን ራሱ ሪሌሽን ማውጣት እንችላለን። በማንኛውም ነምበር ሲ ኢዝ ፋክተር ኦፍ ነምበር ዲ በማንኛውም። ስለዚህ አንዱ የሆነ ሰው የቢ ልጅ ነው ብንል ስለዚህ ሪሌሽን አለ ማለት ነው። ስለዚህ እዚህም ጋር ፋክተር ብሎ የሚጠቅሰው እሱን ለመግለጽ ነው ማለት ነው። in this unit the concept about relation and function that you have learned in unit 1 or of grade 10 will be revised, and some special type of function such as power function, absolute value function, Siglum function, and the greatest integer function and their properties will be discussed. In addition to these, some applications of relations and function will also be considered. ስለዚህ ብዙ እነዚህ ነገሮች የማየትን እናያለን ብሎ ይጠቅስልናል። ስለዚህ ባጭሩ በ10ኛ ክፍል እንደተማርነው ይነግረናል። ስለዚህ ተጨማሪ ደግሞ ስፔሻል የሆኑ ፋንክሽኖች አሉ። እነሱም ደግሞ ፓወር ፋንክሽን፣ አብሶሉት ፋንክሽን እንደምንላቸው ነገሮች አሉ። ሲጉነም ፋንክሽን የምንላቸው ነገሮች አሉ። ግሬተስት ኢንቲጀር ፋንክሽን ብለን
የሚሰየሙ ነገሮች አሉ እናየዋለን በሰፊው እናያለን። ስለዚህ ኢንትሮዳክሽኑ እዚህ ጋር ስለ ሁሉ ኢንትሮዳክሽኑ ስለ ቻፕተሩ ማጠቃለያ የሰጠው ሪሌሽን ጀመርን። እንግዲህ ሪሌሽን ብለን ጀመርን ማለት ነው። ቀለል ያለው ትምህርት ሪሌሽን ብለን ጀመርን። ያው እዚህ ጋር የምንመጣው ሪሌሽን ብለን ስንጀምር ሪሌሽን ካልን ምን የግድ ምን ያስፈልጋል? ዶሜን እና ሬንጅ ያስፈልጋል። ለምን የሆነ ሰው አብረው ቢቆሙ ኤ እና ቢ አብረው ቢቆሙ ዶሜኑ የት ነው? ሬንጁ የት ነው? ዶሜን እንደምታውቀው የመጀመሪያው ነው። ሬንጅ ደግሞ ሁለተኛው መሆኑ እናውቃለን። ኢን ዚስ ሴክሽን ዊ ዊል ሪቫይዝ ሪሌሽንን ሪቫይዝ እናደርጋ። ሪቫይዝ የሚለው ለምንድን ነው? በ10 እንደተማርነው ዶሜን ኤንድ ሬንጅ ኦፍ ሪሌሽንስ ግራፍ ኦፍ ሪሌሽን ኤንድ ዛት አር ዲፋይንድ ዩዚንግ ነምበር ኢን ዘ ኮኦርዲኔት ፕሌን ዊል ኦልሶ ቢ ኮንሲደር። ስለዚህ በግራፍም ሪሌሽንን በግራፍም እናየዋለን። ቀለል ያለ ነው። ምንም የሚከብድ ነገር የለም። ግራፍ ቢልም ምንም የሚከብድ ነገር የለውም። እናየዋለን አሁን ማለት ነው። አክቲቪቲው ምን ይላል? ሜንሽን አት ሊስት 5 ዲፈረንት ሪሌሽን ቢትዊን ፋሚሊ ሜምበር ኦፍ ኤ ሰርቴን ፋሚሊ። እዚህ ጋር ምንድን ነው የሚላችሁ? በእናንተ በቤተሰባችሁ የሆነ ሪሌሽን አውጡ እያለ ነው። ለምሳሌ ዝም ብሎ ምንም ነገር እናትና ልጅ ብላችሁ ማውጣት ትችላላችሁ። አባትና ወንድም ብላችሁ ማውጣት ችግር የለውም። ስለዚህ እናንተ ኮንሰፕቱ ተረዱት እንጂ ምንም አዲስ ነገር አይደለም። ሌት ኤ ብንል ሌት ማለት ኤ ብንል 2 እና 3 ቢሆኑ ኤ እና ቢ ደግሞ የቢ ቤተሰቦች ደግሞ ኤ እና ቢ ቢሆኑ ፋይንድ ኦል ሰብሴት ኦፍ ኤ ክሮስ ቢ። ሰብሴት ኦፍ ኤ ክሮስ ቢ ምን ማለት ነው? ሰብሴት ኦፍ ኤ ክሮስ ቢ ማለት ባጭሩ ባሳያችሁ ፋይንድ ኦል ሰብሴት ኦፍ ኤ ክሮስ ቢ። ኤ ክሮስ ቢ ነው። ስለዚህ ቱና ኤ አሁንም ቱና ቢ አሁንም ደግሞ ስሪና ኤ ኤን ስሰራ ነው። ኤን እየሰራን ነው ያለ ነው። ከዛ ስሪና ቢ ማለት ነው። ስለዚህ ከተሳሳት ኮሜንት ላይ ጻፉልኝ። እዚህ ጋር ክሮስ የሚለው ትንሽ ከ9ኛ በአየሁት መሰረት ነው የሰራሁት። ስለዚህ ከተሳሳት ንገሩኝ፣ አስታውሱኝ፣ ተመልሼም አየዋለሁ። በሰፊውም ጥያቄ ልንሰራ እንችላለን። እናንተ ኮሜንት አድርጉልኝ። የተሳሳትኩ ቦታም ካለ ኮሜንት አድርጉልኝ ማለት ነው። ቢ ደግሞ ፋይንድ ዘ ሴት ኦፍ ዘ ፈርስት ኤንድ ዘ ሴት ኦፍ ዘ ሰከንድ ኮኦርዲኔት ኦፍ ኦል ዘ ሴት ኢን ኤ። አያችሁ እዚህ ጋር ደግሞ ምን ሀሳቡ ምን ነው? የመጀመሪያውን ፈርስት ኮኦርዲኔት አውጡ ነው። ለምሳሌ የመጀመሪያ ፈርስት ኮኦርዲኔት እዚህ ጋር ቱና እዚህ ጋር ቱና ኤ ነበር ነው ያለው። ቱና ኤ አሁንም ቱና ቢ ስሪና ኤ ስሪና ቢ። ስለዚህ የመጀመሪያዎቹ ስለዚህ እዚህ ጋር የመጀመሪያ እዚህ ጋር አለ። አሁንም ስሪም የመጀመሪያዎች ማለት ነው። ስሪም የመጀመሪያ ነበረች። ስለዚህ ቱና ስሪ የመጀመሪያዎቹ ያው እነሱ ብቻ ናቸው የመጀመሪያ መቀመጥ የሚችሉት ማለት ነው። ስለዚህ from your response in activity 1.1 observe that relationship between individual form a set of order pair of individual and all the non-empty subset of A cross B are set of order pair። ስለዚህ እነዚህ አሁን የሰራቿቸው ሁሉም ምንድናቸው ያሉ ነው? ሪሌሽን ግንኙነት ነው ይላል። ሪሌሽን ማለት ግንኙነት ያላቸው ነገሮች ናቸው። በአክቲቪቲ እንዳያቱ ያ ኖት እዚህ ጋር ኖቱ እንደምታዩት ዋና ኮንሰፕት የሪሌሽን ዋና ኮንሰፕቱ እዚህ ጋር ታይታላችሁ። በቃ ምንም ነገር አያስፈልግም። እቺን ከያዛችሁ ሪሌሽን ምን ማለት እንደሆነ ግልጽ ነው። ኤኒ ሴት ኦፍ ኦርደርድ ፔር ኢዝ ሪሌሽን። ማንኛውም ኦርደርድ የሆነ ማንኛውም ግንኙነት አብሮ የተቀመጠ ነው ምን ይባላል? ሪሌሽን። በቃ እቺን ከያዛችሁ ሪሌሽን ዲፊኒሽን በቂ ነው ማለት ነው። ዲፊኒሽን 1.1 ሪሌሽን ጊቨን ቱ ሴትስ ኤ ኤንድ ቢ ሁለት ኤ እና ቢ ሴት ወይም ደግሞ ስብስብ ወይም ደግሞ ቤተሰቦች ቢኖሩ ኤ ሌላ የሆነ ቤተሰብ ቢሆን ቢ ደግሞ የሆነ ቤተሰብ ብላችሁ ያዙት እናንተ። ኤኒ ሴት አር ኦፍ ኦርደር ፔርስ ማንኛውም ሪሌሽን ያላቸው ቤተሰቦች ቢሆኑ ፔር ኤክስ እና ዋይ ዌር ኤክስ አይነት ኦፍ ኤ ኤክስ አን ኤለመንት ኦፍ ኤ ኤክስ ምንድነው የኤለመንት ኦፍ ኤ ቢሆን ኤንድ ዋይ አን ኤለመንት ኦፍ ቢ ዋይ ደግሞ የምን ዋይ ደግሞ የቢ ቤተሰብ ብትሆን እንደ ቤተሰብ ግልጽ እንዲሆንላችሁ በቤተሰብ ያዙትናል። ኢዝ ኮልድ ሪሌሽን ፍሮም ኤ ቱ ቢ። ስለዚህ እነዚህ ምንድን ናቸው? ሪሌሽን ናቸው። ሪሌሽን ኤ ቱ ቢ እንለዋለን ማለት ነው። ምን ኤክስ በማን ወሰን ነው? በቢ ቤተሰብ ወሰን ነው አይደለ? በቢ ቤተሰብ ወሰን በኤ ቤተሰብ ኤክስን በኤ ቤተሰብ ወሰን ነው። ቢ ደግሞ በዋይ ቤተሰብ ስንወስደው ስለዚህ ኤ እና ቢ ስለዚህ ኤክስ እና ዋይ የምን ሪሌሽን ፍሮም ከየት የተወሰደ ነው?
ኤ ቱ ቢ የተወሰደ መሆኑን እዚህ ጋር ነግረናል ማለት ነው። ኤንድ ፎር ኤክስ ዋይ ኤክስ አን ኤለመንት ኦፍ ሪል ነምበር ማንኛውም ሪል ነምበር ሊሆን ይችላል። ማንኛውም ቁጥር መውሰድ እንችላለን። ኤክስ ኢዝ ኮልድ ዘ ፈርስት ኮምፖነንት ኦር ኮኦርዲኔት ኤንድ ዋይ ኢዝ ኮልድ ዘ ሰከንድ ኮምፖነንት ኦር ኮኦርዲኔት። ስለዚህ የመጀመሪያው የሚቀመጠው ወይም ደግሞ ኤክስ አይነት ወይም ደግሞ እዚህ ጋር እንደምታዩት ኤክስ የሚቀመጠው እዚህ ጋር ኤክስ የሚቀመጠው የመጀመሪያ ኮኦርዲኔት ስለሚቀመጥ ፈርስት ኮኦርዲኔት እንለዋለን ወይም ፈርስት ኮምፖነንት ኦር ፈርስት ኮኦርዲኔት እንይዘዋለን ማለት ነው። ለምን የመጀመሪያው ተቀመጠ። ዋይ ደግሞ እዚህ ጋር ዋይ ደግሞ ኮልድ ሰከንድ ኮኦርዲኔት ኦር ኮኦርዲኔት እንለዋለን። ይሄ ኮምፖነንት ምንለው የመጀመሪያው ነው። ኮኦርዲኔት ምንለው ደግሞ ለዚህ ለሁለተኛው ደግሞ ለኤክስ ማለት ነው እንላለን። ለምሳሌ እዚህ ጋር 1 እና 2 ሰጣችሁ ፈርስት ኮኦርዲኔት 1 ናት፣ ሰከንድ ኮኦርዲኔት ደግሞ 2 ናት። መጀመሪያው ኮምፖነንት ኮምፖነንት እንለዋለን። አንደኛው አንድ ቁጥር ኮምፖነንት እንላቸዋለን ማለት ነው። ሰከንድ ኮምፖነንት ምንለው ደግሞ ይሄ ነው ማለት ነው። ስለዚህ እዚህ ጋር ቢ ኤ the set of all the first component or coordinate of the element of R is called the domain of R and it is denoted by domain R። ስለዚህ የመጀመሪያው ማንኛውም የሆነው የመጀመሪያው ቁጥር ነው ዶሜን እንለዋለን። ዛት ኢዝ ያ ማለት ደግሞ ዶሜን ኦፍ ሪል ነምበር ኢዝ ኤክስ አይነት ኦፍ ኤ ነው። ኤክስ አይነት ኦፍ ኤ ሆናኒ ኤክስ ዋይ ኤክስ አይነት ኦፍ ሰም ዋይ አይነት ኦፍ ቢ። ስለዚህ የኤክስ በዚህ በቀኝ በኩል ያሉት ሁሉም ዶሜን እንደሚባሉ ይነግረናል ማለት ነው። ቢ ደግሞ the set of all the second components ይሄ ደግሞ ሁለተኛ ኮምፖነንት ሁለተኛ ቁጥር ወይም ደግሞ በግራ በኩል ያለው ቁጥር ምን እንለዋለን? ዶሜን እንደምንለው እየነገረን ነው ማለት ኦር ኮኦርዲኔት ኦፍ this element of R is called the range of R denoted by range that is range is equal to y element of b y an element of b ለምን የዋይ ዋጋ ነው የምንወስደው ዋይ በግራ በኩል ስለሚቀመጥ ማለት ነው። ስለዚህ some x አይነት of a ይላል ማለት ነው። ስለዚህ ከዛሬ እዚህ ጋር ለዛሬ እዚህ ጋር ነው። ቀጣይ በኤግዛምፕሉን እንጀምራለን። በሪሌሽን ኤግዛምፕሉን እንጀምራለን። እናንተ ሰብስክራይብ አድርጉ። ቀጥታ ሞጁል ቴክስት መጻፉን ስለሆነ ለእናንተ ግልጽ ለኢንተራንስ እንደሚሆናችሁ አረጋዋለሁ። ስለዚህ እናንተ ሰብስክራይብ በማድረግ ሰብስክራይብ እያደረጋችሁ ኮሜንትም እያደረጋችሁ ኤግዛምፕሉ አክቲቪቲው እያንዳንዱ አንድ በአንድ እንሰራለን። እናንተ ጠንከር ባላችሁ መከታተል ነው። ሰብስክራይብ ካደረጋችሁ በኋላ ሁሉም ነገር እኔ የምለቃቸው ነገሮች ይደርሳችኋል ማለት ነው። ስለዚህ የግድ ግሬድ 11 ምናምን ብላችሁ ሰርች ሳታደርጉ በራሱ ጊዜ እኔ የምለቃቸው ቪዲዮዎችን ለእናንተ ይደርሳችኋል። ስለዚህ ሰብስክራይብ አድርጉ ማለት ነው። ለዛሬ እዚህ በቃ ሰላም ነው።